ይሄ ኮባ ነው። ኮባ ያው የሰላጣ ቢሆንም ሰው እንዳለ ነው የሚጠቀመው እና ይሄን ገዝቼ መጥቻለሁ። ዳቦ ልጋግርላችሁ ነው። የቅዱስ ሚካኤል ዳቦ ይሄ ኮባ ነው። አሁን ይሄን እንጋግራለን። ሊጣችን ከዚህ ጋር አለ። ከዚህ ጋር ሊጣችን በደንብ ብሏል። ጥቁር አዝሙድ አለው። በቃ አቦካኩም ስርዓቱም እንደ ኢትዮጵያ ነው። ይሄው አሁን እንጋግራለን ማለት ነው። ይሄው አሁን ይሄ መድፊያ ምጣዳችን ነው። ከዛ እንትንን አጥበና ላይ ኮባ እንበለው አካችሁ ኮሳ እንበለው ከሳ እንበል ሰላጣ ኮባችን እንደዚህ መጀመሪያ ቀስትር እናርግበት። አይደል ቀስትር እንዴ ሀበሻ እኮ ባለሙያ ነው። ግን ይሄው ሶፍት አዳርቄ ማለት ነው ውሃው እንዳይዝብኝ። ከዛ እንደዚህ ይሄው ሊጡ ደግሞ ትጋለ አቤት አያችሁት? ሊጡ አያምርም? የእውነት ሲያምር ግላች ደግሞ ተቀደደ ሲያምር። ይሄ እንትን አለው ጥቁር አዝሙድ ሁሉ ነገር ስላለው በቃ ሽታው ኢትዮጵያ ይሸታል። ዛሬ ደግሞ በሀገራችን በሰላም ሂደን ለሀገራችን አብቅቶን መጀመሪያ ቀስትር መለስ እናድርግ። አይ ኮባውን እናድርገው ሽታው እንዲኖር አምሮ መባቱ መልክ ይስጠኝ እንጂ ሙያ ከጎረቤት እማራለሁ ሳይሆን ሙያ በእጃችን። ይሄው ሲያምር የእውነት ከሽታው ጋራ በዚች አወከው በዚች ውሃ እንትን አልኩኝ። በዚህ ጋር ከሴን አጠብኩ በዚህኛው አዳረኩ። በቃ አሁን ሌላ ቀን ደግሞ በፍርን አስገባው። ዛሬ በፍር ነው አረገው። ሌላ ቀን እንደፋላችኋለሁ በእንጨት ማለት ነው። ይሄው ገባ። ሲወጣ ደግሞ አብረን እናወጣዋለን። ቆይ ገና ሲበስል ደግሞ እናያለን። ዋው አሁን በዚህ መልክ በቃ ወጥቷል። እንየው እስኪ እንየው። ኮባ ወይኔ ሲያምር የኮባ ሽታ እናት ሲያምር። ቅርጽ ይዞ ነው ይወጣልን። ቅርጽ ይዞ አያችሁት? የኮባው ክፍት ነው። ዳቦ እንደዚህ ከኮኮ ሲል እንትን ይላል ላክላክ ያስታውቃልና ዳቦ ውስጡ ክፍት መሆኑ ቆንጆ መሆኑ እዚህ እንደዚህ ያደርጉት ላክላክ ሲል ነው። እና እስኪ ውይ ምን ብቻዬን ባልሆን እስኪ ሙያሽ ታይልሽ ቡና ጠራቸዋለሁ። እስኪ እንገልብጠው አያችኋት? እቃዋ የተጋገረባት በቃ ስስ እንዳለሽ ውጤት ወይኔ ሲያምር! የእውነት ያምራል። ውይ ወንዶችን ዳቦ ቆረሱልን ሲያምር! የማጠጅ ነው የሚመስለው። ለነገሩ እዚህ ጋር ጠጅ አለ። እዚህ ጋር እየፈላ ነው ገና። እዩት። ይሄ ላይኛው ጌሾ ነው። አንዲት እንትን ያመጣችልኝ ጠጅ አያችሁት? ጠጅ በጣም የሚያምረው ይሄው እዩት። የእህታችሁ ዳቦ ቡና ጠራችኋለሁ። አፍልቼ ቆይ በኋላ አፈላለሁ እና በቃ ቡና ደግሞ ጠራችኋለሁ። ጠላ መታችሁ እንድጠጡልን እንፈልጋለን። ቡና አብረን እንጠጣለን። መልካም በዓል ይሁንላችሁ ይሁንልን። ኮባው ለነገሩ በደንብ አላነሳሁትም። ያው ለእናንተ ስቀርጽ አልተነሳም በደንብ